ይህን ነገር በመናገሬ ብዙ ባለሙያዎች እንደሚደብራቸው አውቃለሁ። እነዚህ ነገሮች በማድረግ ፍሪጁ የትኛው ፓርት እንደተበላሸ ማወቅ ይችላሉ። አንደኛ ቅዝቃዜም ካሌለው የሞተር ድምጽም ካሌለው እንዲሁም መብራትም ማይሰራ ከሆነ በእርግጠኝነት ኤሌክትሪካል ሲስተም ላይ የሆነ ቦታ ላይ ተቋርጧል ማለት ነው። ሁለተኛ እንደዚህ አምፖሉ እየበራ ነገር ግን ምንም አይነት ድምጽ ካሌለው ቀጥታ ቼክ ማስደረግ ያለበት ሞተሩን ነው። ሶስተኛ ድምጽም ኖሮት እንዲሁም መብራትም ካለው ይሄ ደግሞ የጋዝ ችግር ነው። አንድ ልጨምርላችሁ፣ ድምጽ አለው ያቀዘቅዛል፣ ነገር ግን አምፖል ማይበራ ከሆነ የአምፖል ችግር ነው። እንደዚህ አይነት ጠቃሚ መረጃ እንዲደርሰው የፕላስ ምልክቱን ይጫኑ። የተበላሸበት ማንኛውም ኤሌክትሮኒክስ እቃዎች ባዮ ላይ ባለው ስልክ ይደውሉ። ማወቅ ይችላሉ። አንደኛ ቅዝቃዜም ካሌለው የሞተር ድምጽም ካሌለው እንዲሁም መብራትም ማይሰራ ከሆነ በእርግጠኝነት ኤሌክትሪካል ሲስተም ላይ የሆነ ቦታ ላይ ተቋርጧል ማለት ነው። ሁለተኛ እንደዚህ አምፖሉ እየበራ ነገር ግን ምንም አይነት ድምጽ ካሌለው ቀጥታ ቼክ ማስደረግ ያለበት ሞተሩን ነው። ሶስተኛ ድምጽም ኖሮት እንዲሁም መብራትም ካለው ይሄ ደግሞ የጋዝ ችግር ነው። አንድ ልጨምርላችሁ፣ ድምጽ አለው ያቀዘቅዛል፣ ነገር ግን አምፖል ማይበራ ከሆነ የአምፖል ችግር ነው። እንደዚህ አይነት ጠቃሚ መረጃ እንዲደርሰው የፕላስ ምልክቱን ይጫኑ። የተበላሸበት ማንኛውም ኤሌክትሮኒክስ እቃዎች ባዮ ላይ ባለው ስልክ ይደውሉ። አቤል ቴክ። ቮልቴጅ ማለት በኤሌክትሪክ ሰርኪዩት ውስጥ ኤሌክትሮኖች የሆነ አቅጣጫ ይዘው እንዲጓዙ ግፊት የሚፈጥር ኃይል ነው። በሁለት ነጥቦች መካከል ያለ የኤሌክትሪክ እምቅ ልዩነት ወይም ኤሌክትሪክ ፖቴንሻል ዲፈረንስ በመባል ይታወቃል። የቮልቴጅ ዓለም አቀፍ መለኪያ ቮልት ይባላል። ከረንት ማለት በኤሌክትሪክ ሰርኪዩት ውስጥ የሚካሄደው የኤሌክትሮኖች ፍሰት ማለት ነው። ከረንት በሆነ ሰዓት ውስጥ የሚካሄድ የኤሌክትሪክ ቻርጅ ፍሰት ነው። የከረንት ዓለም አቀፍ መለኪያ አምፒር ይባላል። ሬዚስተንስ በኤሌክትሪክ ሰርኪዩት ውስጥ ኤሌክትሮኖች ፍሰት እንዲገደብ ወይም እንዳይካሄድ የሚያደርግ ኃይል ነው። ሬዚስተንስ የሬዚስተር ሬዚስት የሚያደርግበት አቅም ማለት ነው፣ ወይም የሚቋቋምበት አቅም ማለት ነው። የሬዚስተንስ ዓለም አቀፍ መለኪያው ኦህም ይባላል። ቮልቴጅ ከረንትና ሬዚስተንስ የሚገናኙበት ህግ ኦህምስ ሎው ይባላል። በኦህምስ ሎው መሰረት ከረንትና ቮልቴጅ ቀጥተኛ ግንኙነት አላቸው፣ ወይም ዳይሬክትሊ ፕሮፖርሽናል ናቸው። ይህም ማለት አንደኛው ሲጨምር አንደኛው አብሮ ይጨምራል ማለት ነው። ለምሳሌ ከረንት ሲጨምር ቮልቴጅም አብሮ ይጨምራል፣ ከረንት ሲቀንስ ቮልቴጅም ይቀንሳል ማለት ነው። ምስሉ ላይ እንደሚታየው ፎሎ ማድረግ አትርሱ። ዩቲዩብ ቻናሌን ፕሮፋይል እርግጠኛ ነኝ አንድም ቀን ይሄን ቦታ ከፍተሽ አጽድተሽው አታውቂም። የቱ ጋር እንደሆነ አሳይሻለሁ። ቪዲዮን ፌቨራይት ላይ አስቀምጪው፣ በእርግጠኝነት ትጠቀሚበታለሽ። ብዙ ጊዜ ብዙዎቻችሁ ስታጸዱ እቺንና እቺን ብቻ በማውጣት ነው የምታጸዱ፣ ግን በዋነኝነት ቆሻሻ የሚጠራቀመው በማሳያችሁ ከበር። እሱንም ለማውጣት እንደዚህ እጃችሁን በማስገባት ወደ ኋላ ትስቡታላችሁ። ትንሽ ያታግላል፣ ግን ቢሆንም ይወጣላችኋል። ከወጣላችሁም በኋላ እንደዚህ የተጋገረ ቆሻሻ ታገኛላችሁ። ሐላሎች